ሌብነት ተወድሶ ጨዋነት የቆሰሰበት ዘመን ነው። የሰረቀ ተተኮሰ የሚባልበት ዘመን፣ ጨዋ የሆነ ደግሞ እሱ ምን አለው የተቀበረ ሰው ነው የሚባልበት ዘመን ነው። ድንግሉ ፋራ፣ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። የደስታችንን መጠን ኪሳችን በሚገባው በሚወጣው በምንቀልሰው ጎጆ፣ በምናሽከረክረው መኪና፣ በምናጌጠው ጌጥ፣ በምናሸበርቀው ማሸብረቅ ካደረግነው እኮ ስለከራረምን ነው ሐዘን እየተሰማን ያለው። ፎርብስ መጽሔት አንተን ላያውቅህ ይችላል። እነ ቢል ጌትስ የተሰለፉበትን ድርድር ጭራሽ ላደርስበት ትችላለህ። ግን እመነኝ ስምህ በመንግሥተ ሰማያት ስለተጻፈ ደስ ይበል። አይወቅሃ ፎርብስ መጽሔት አይጥራሻ የዚህ ዓለም መዝገብ አይወቅሃ። የእግዚአብሔር መዝገብ ካወቀህ ደስ አይልህ። ጠንቋይ ቤት ሄዶ ጸጉር ቆርጦ ርሚጦ ጥሎ እርቃኑን ሄዶ አመድ ላይ ተንከባሎ ከአጋንንትና ከዲያብሎስ ጋር ውል ገብቶ ተዋውሎ ሀብት የሚያዘንበውን ባለጸጋ ስትሉት ምዕመናን፣ ችግር እኮ ሃይማኖታችንን ሊፈታው አይገባም። ማጣት እኮ ጸሎታችንን ሊያቋርጠው አይገባም። በሆነ በዚህ ዓለም ጉዳይ የሆነ ነገር ሲጎድል በመንፈሳዊው ዓለም ሊጎድልብን እኮ አይገባም። ምዕመናን እስኪ ምር እንነጋገር። በዚህ ዘመን ወገኖቼ እውነት እንነጋገር ከተባለ ዓለም ድሆች ናችሁ ካለችን ሰንብታን የለ። ለዚህ አይደል ሳቅ ያጠረ? ለዚህ አይደል ጭርምት ኩርምት ያለው? ለዚህ አይደል? ለምንድን ነው እውነተኛ ደስታ ያጣ ነው ከተባለ ድሆች ናችሁ ሲለን አሜን አለን። ምስኪኖች ናችሁ ሲለን እሺ አለን። ምንም የሌላችሁ መናጢዎች ናችሁ ሲለን አዘንን፣ ተከዝን። ምናልባት የሚያቀማጥል ቪላ ስለሌለን አንዳንዶቻችን በዚህ ምድር ላይ እንደ ኖርን እንኳን የምናስብ በጣም ጥቂቶች ነን። አንዳንዶች እኛ ምን ኖር ነው አኗኗሪ ነን እንጂ እስከ ማለት እኮ ደረስ እንዴ! ደስታችንን በዚህ ዓለም ቁሳዊ ነገር መዘነውና ብዙዎቻችን ደስታን አጣን፣ ሳቅ አጣን፣ ፍስሐ አጣን፣ እርካታ አጣን፣ ሰላም አጣን። የደስታችንን መጠን ኪሳችን በሚገባው በሚወጣው በምንቀልሰው ጎጆ፣ በምናሽከረክረው መኪና፣ በምናጌጠው ጌጥ፣ በምናሸበርቀው ማሸብረቅ ካደረግነው እኮ ስለከራረምን ነው ሐዘን እየተሰማን ያለው። ብዙዎቻችን እውነት እንነጋገር ከተባለ እንደ ነገሩ ነው እየኖርን ያለ ነው ደስ ሳይለን። ለምን? የምንሰማው የዓለምን ድምፅ እየሆነ። እንደውም አንዳንድ ወጣቶች አንዳንድ ጊዜ እናገረዋለሁ፣ ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ በበቅል ይሻለኛል እያሉ እስኪመኙ ድረስ ደረሱ። ደስታን ፍለጋ ስንት ቦታ ተንከራተቱ። እርካታን ፍለጋ ባህር ለባህር ቀዘፉ። ምዕመናን ስራን አትስሩ ማለት ስንፍናን ማበረታታት አይደለም። ብዙዎቻችን ዓለም የምትነግረንን እየሰማን እግዚአብሔር የመረጠልንን ችላ እያል ደስታችንን ካራቅን ቆየን እያልኳችሁ ነው። እዩት የሰርምኔሱን ሊቀ ጳጳስ ደሃ ነው፣ ግን እግዚአብሔር ባለጸጋ ነህ አለው። ምንም የለው፣ ግን እግዚአብሔር ሁሉ ያለህ ነህ አለው። መቸገርህን አውቃለሁ፣ ግን እኮ ባለጸጋ ነህ አለው። እግዚአብሔር ያለውን ትሰማላችሁ ወገኖቼ። ጥቂት ዓለም የምትለውና እግዚአብሔር የሚለው እንዴት እንደሚለያይ በሞቴ ላሳያችሁ። ዓለም ከተወሰነ ኪሎ ካሎሪ በታች ከበላችሁ ወይም በዓመት የሆነ ዶላር ካላመጣችሁ ደሃ ነው ብሎ ነው የሚበይነው። ዓለም እንደዚህ ነው የሚበይነው። የዓለም የብልጽግና ልኬት ይሄ ነው። እግዚአብሔር ግን እንደዚህ አይደለም የሚለው። አያችሁ የዓለም ከእግዚአብሔር እንዴት እንደሚለይ ተመለከታችሁ። በሞቴ በተቀደሰ ትዳር ተወስኖ በቃለ እግዚአብሔር መስፈርትነት ልጆቹን የሚያሳድግን አባት ይሄ ዓለም አፋኝ የሚል ስም ነው የሚሰጠው። ኋላ ቀር የሚል ታርጋ ነው የሚለጥፈው። እናውቃለን። ያልገባው እኮ ነው የሚለው። እያያችሁ ነው። ሌብነት ተወድሶ ጨዋነት የቆሰሰበት ዘመን ነው። የሰረቀ ተተኮሰ የሚባልበት ዘመን፣ ጨዋ የሆነ ደግሞ እሱ ምን አለው የተቀበረ ሰው ነው የሚባልበት ዘመን ነው። ድንግሉ ፋራ፣ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። ተገላብጧል ስላችሁ ተገላብጧል። በተቀደሰ ትዳር ተወስኖ ልጆቹን በእግዚአብሔር ቃል መስፈርትነትን የሚያሳድግን አባት ኋላ ቀር ብሎ ይጠራዋል። ይልቅስ በዝሙት ተጠምዶ እንደ እንስሳ እያመነዘረ ምናልባት ከጸነሰ ደግሞ እያስወረደ የሚኖረውን ደግሞ ስልጡን ይለዋል። የቤተሰብ ስልጣኔ የገባው ይለዋል። ተራማጅ ብሎ ይበይንለታል። እውነቱና ስያሜው ተገላብጧል። ምዕመና
ያገኘውን አጋርቶ ፈጣሪውን አመስግኖ በልኩ መኖርን ወዶ ካልጠግብ ባይነት ወጥቶ የማይስገበገብ በቃኝ የሚልን ሰው ሰነፍ ይለዋል። ሃይማኖቱ ስንፍናን ያመጣበት ብሎ ይበይንበታል። ከዚያ ይልቅ ደግሞ በስነ ልቦና ቀውስ ውስጥ እስኪወድቅ ድረስ ታማሚና በሽተኛ እስኪሆን ድረስ ጠባ ለገንዘብ መሸ ለሆድ የሚንከራተተውን ከእግዚአብሔርም ከሰውም የተለየውን ግን ታታሪ የሥራ ባህል የገባው ስልጡን ብሎ ይሰይምለታል። ተገላብጧል ያልኳችሁ እኮ ይሄንን ነው ወገኖቼ። ልክ እንደዚሁ ባለጸግነትና ድህነት በእግዚአብሔር ዓይንና በዚህ ዓለም ፊት ተለያይቷል ምዕመናን። እሱን ነው እንድናስተካክል በዚህ ምሽት እቺን ርዕስ ባነሳ ብዬ የመረጥኩት ወገኖቼ። እግዚአብሔር ያለውን ተመልከቱ። ሃይማኖት ስላለ ባለጸጋ ነህ፣ ክርስቲያን ስለሆንክ ባለጸጋ ነህ፣ የመንግሥተ ሰማያት ዜጋ ስለሆንክ ባለጸጋ ነህ፣ የቅዱሳን ኅብረት ጉባኤተኛ ስለሆንክ ባለጸጋ ነህ፣ ደስታህን ከውጪ ሳይሆን ከውስጥ የሚፈልቅ ባለጸጋ ነህ፣ በምትኖርበት ቪላ ሳይሆን በእግዚአብሔር ቤት ውስጥ በመጣል ደስ የሚልህ ባለጸጋ ነህ፣ በሚመጣ በሚሄድ ነገር ሳይሆን ሰማያዊው በሆነው ጸጋ ደስተኛ የሆንክ አንተ ባለጸጋ ነህ ነው እኮ የሚለው ወገኖቼ። ምዕመናን እስኪ እውነት እንነጋገር። ድህነት ምንድን ነው? ባለጸግነትስ ምንድን ነው? እኔ ከምተረጉመው ይልቅ ታላቁ አባት ቅዱስ ዮሐንስ አፈወርቅ የተረጎመበት መንገድ እንዴት ደስ ይላል። እስኪ ላንሳላችሁ። ደሃ የሚባለው ይላል ብዙ ፈቃዳት ያለው ሰው ነው ይላል። ደሃ የሚባለው ፍላጎቶቹን መግዛት ያልቻለ ሰው ነው ይላል። ደሃ የሚባለው ባየው ነገር ሁሉ የሚስገበገብ ሰው ነው ይላል። ምዕመናን ደሃ ማን ነው ካላችሁኝ፣ ፍላጎቶቹን የማይገዛ ሰው እሱ ደሃ ነው። ያቺንም ሲያይ የሚያምረው ይቺንም ሲያይ የሚፈልገው እሱ ምርጥ ደሃ ነው። በአንዲት ሚስት የማይወሰነው ቅብዝብዙ እሱ ደሃ ነው። ፊቱ የሚያጠቃ ደረቱ የሰፋ ሊሆን ይችላል። እመኑኝ፣ ፈቃዱን መግዛት መቆጣጠር ያልቻለ ምስኪን ነው። ራሱን መምራት ያልቻለ ምስኪን ነው። ስሜቱን መቆጣጠር ያልቻለ ምስኪን ደሃ እሱ ነው። በቃኝ ማይ ባየው ነገር ማይረካ፣ በሚኖረው ኑሮ መደሰት ማይፈልግ፣ ማመስገን ማይችል አጉረምራሚ እሱ ደሃ ነው የሚለው። ምዕመናን እስኪ እውነት እንነጋገር ከተባለ የሁሉንም ማለት አይደለም። በዚህ ዘመን የምናያቸውን አንዳንድ ነገሮች እስኪ እንተዛዘብ። ጠንቋይ ቤት ሄዶ ፀጉር ቆርጦ ርሚጦ ጥሎ እርቃኑን ሄዶ አመድ ላይ ተንከባሎ ከአጋንንትና ከዲያብሎስ ጋር ውል ገብቶ ተዋውሎ ሀብት የሚያዘንበውን ባለጸጋ ስትሉት ጠዋትኛ ጋር ማታ ሌላ ቦታ እየተንበረከከ የመንግሥተ ሰማይ ቤቱን ያፈረሰ የዚህን ዓለም ቤት ያነጸ እናንተ ባለጸጋ ትሉታላ። እግዚአብሔር ግን ምን እንደሚለው ስሙ። ለምድር ባለጸጋ በዓለም ሰዎች ዓይን የተመነደገ ነው፣ በእግዚአብሔር ዓይን ፊት ግን ምርጥ ደሃ ነው። ፈቃዱን መግዛት ያልቻለ፣ ራሱን መቆጣጠር ያልቻለ እሱ ደሃ ነው ያለው ሊቁ ዮሐንስ አፈወርቅ እኮ ይሄንን ነው። ምዕመናን እንዴ እውነት እንነጋገር ከተባለ በዚህ ዓለም ላይ ያያችሁት አይደለ? የአንዱን ንግድ አዘግቶ የአንዱን ቢዝነስ ነጥቆ አንዱ ያስመጣውን ተመሳጥሮ የሆነ ቦታ አስቀምጦ የሱን ያለ ቀረጥ አስገብቶ የሌላውን ንግድ አበላሽቶ የሱን 200 እና 300% አትርፎ የሚገነቡት ህንፃዎች ስያሜያቸው ሌብነት፣ ወንጀል ሳይሆን ባለጸግነት ከተባለ ሰነበተ። አሁን ይህንንም ባለጸጋ ልንለው ነው። አናፍርም እኮ እንሰማለን እኮ የሕፃናት ወተት የሚጠጣውን ቀን እየቀየሩ ኤክስፓየርድ ያደረገውን ቀን እየለወጡ በብዙ ጥፍ እያተረፉ ብዙ ህንፃዎችን ሲገነቡ ለዚህ ዓለም ባለጸጎችም እነሱ ናቸው። ሕፃናትን እያፈረሱ ህንፃዎችን የሚገነቡ አየ ባለጸጋ ባንተ ፊት። እግዚአብሔር ግን እንዴት እንደሚያየው ተመልከት። እንደዚህ እኮ ነው። ምንድነው ድህነት? ምንድነው ባለጠግነት? የወንድምን ሀብት የቤተሰብን ሀብት ብቻውን ተቆጣጥሮ ደግሞ ሰነዳት ደልዞ ምርጥ የቀሰት ስወራ አድርጎ ወገኖቼ ግን እኮ ባለጸጋ ሳያካፍ ግን እኮ ባለጸጋ። እግዚአብሔር የሚለውና እኛ የምናየው እንዴት እንደተለያያያችሁ።
ምእመናን እናንተን ለማጽናናት ወይም ደግሞ በነገር እንደዚህና እንደዛ እያልኩ ማጽናናት ፈልጌ እንዳይመስላችሁ። እግዚአብሔር የሚያየው እንደዚህ ነው። ችግረኛ ነህ፣ ምስኪን ነህ፣ ጎስቋላ ነህ፣ ግን እኮ ባለጸጋ ነህ። እንዴት? ባለጸጋ ማለትን ሲተረጉመው ሃይማኖቱ የጸና ምግባሩ የቀና ትሩፋት የሚሰራ በጽድቅ የሚመላለስ እሱማ ባለጸጋ ነዋ ይላል ቅዱስ ዮሐንስ አፈወርቅ። ምእመናን እግዚአብሔር የሚነግራችሁን ትሰማላችሁን? ወይስ ዓለም የምትበይነውን ነው አሜን እሺ ብላችሁ የምትቀበሉት? እዩት፣ የሰርምኔሱ ሊቀ ጳጳስ ችግረኛ ነህ፣ ደሃ ነህ፣ ምንም የሌለህ ነህ፣ ግን ባለጸጋ እኮ ነህ ነው የሚለው። ወገኖቼ ሃይማኖት ካላችሁ፣ ክርስቲያን ከሆናችሁ፣ የመንግሥተ ሰማያት ተስፋ ካላችሁ፣ በንጽህና ለመመላለስ ከተጋደላችሁ፣ የእግዚአብሔርን ተስፋ ከጠበቃችሁ፣ የታረመ መልካም ጸባይ ካላችሁ፣ ጥቂት በጥቂት በጽድቅ ከተመላለሳችሁ፣ እውነቱን ልንገራችሁ፣ በዓለም ፊት ችግረኞች፣ በእግዚአብሔር ፊት ግን ባለጸጎች እናንተ ናችሁ። ቦታውንና ቀይሮማ በሞቴ ፎርብስ መጽሔት አንተን ላያውቅህ ይችላል። እነ ቢል ጌትስ የተሰለፉበትን ድርድር ጭራሽ ላደርስበት ትችላለህ። ግን እመነኝ፣ ስምህ በመንግሥተ ሰማያት ስለተጻፈ ደስ ይበል። አይወቅሃ ፎርብስ መጽሔት፣ አይጥራሻ የዚህ ዓለም መዝገብ አይወቅሃ። የእግዚአብሔር መዝገብ ካወቀህ ደስ አይልህ። ቅዱሳን ሐዋርያት አጋንንት እኮ በስምህ ተገዙልን ብለው መጡ። ደስ እያላቸው እየተፍነከነኩ መጡ። ስማቸው ዝነኛ ስለሆነ በምድር ላይ አጋንንት ስለወጡላቸው ደስ እያላቸው መጡ። ጌታችን ግን እንዲህ አላቸው፣ በሞቴ ስሙኝ፣ አጋንንት ስለተገዙላችሁ በዚህ ደስ አይበላችሁ፣ ይልቅስ ስማችሁ በሰማያት ስለተጻፈ ደስ ይበላችኋል። እህቴ የደስታሽ ምንጭ ምንድን ነው? የእግዚአብሔር መሆንሽ ነው። ወንድሜ የሰማዩ ርስት ወራሽ ለመሆን የዚህች ቤተ ክርስቲያን አባል መሆንህ ነው። ከቅዱሳንና ከሐዋርያት ጋር ባለሀገሮች በመሆን ደስ ይልሃል። በምን ደስ ትሰኛላችሁ? እኔ ክርስቲያን ነኝ እያላችሁ ትስቃላችሁ፣ ደስ ይላችኋል። ምእመናን መቸገርህን አውቃለሁ፣ ግን ባለጸጋ ነህ። ሌላ ላሳያችሁ፣ የዚህ ተገላባጭ ራዕየ ዮሐንስ ምዕራፍ 3 ቁጥር 17 ላይ ሎዶቅያ የምትባል ማኅበረ ምእመናን ቤተ ክርስቲያን ደግሞ ታገኛላችሁ። አሁን ሰርምኔስን የነገርኳችሁ የሎዶቅያን ማኅበረ ምእመናን፣ የሎዶቅያን ክርስቲያኖች ደግሞ ላስታውሳችሁ። ሎዶቅያ ማለት ደግሞ የወደብ ከተማ ናት። ብዙ መርከቦች ያልፉባታል። የንግድ እንቅስቃሴ ይሞላባታል። ማዕድን ማውጫ አላት። የሐር ማምረቻ አላት። የአይን ክሊኒኮች አላት። በዚህ ምክንያት በሎዶቅያ የሚኖሩ ክርስቲያኖች በጣም ባለጸጎች ሆነዋል። ሀብታሞች ሆነዋል። ገንዘብ የሞላባቸው ሆነዋል። ክርስቲያኖቹን እኮ ነው የምነግራቸው። እንደውም ከዚህ የተነሳ የከፍተኛው መደብ አባላት ወደ መሆን ደርሰዋል። እግዚአብሔር ግን ምን እንዳላቸው ስሙ፣ በሞቴ ስሙ። ላንብብላችሁ። እንዲህ ይላል፣ ጎስቋላ፣ ደሃ፣ ምስኪን፣ እውር፣ የተራቆት መሆንህን ስለማታውቅ አይላቸው መሰላችሁ። እነሱ እኮ በገንዘብ ባለጸጎች ናቸው። ግን እግዚአብሔር ምን አላቸው? ድሆች አላቸው። እነሱ እኮ ማህበራዊ ደረጃቸው ሁሉ የሚፈልጋቸው ሆኖ ሰው የሰበሰባቸው ሰው የከበባቸው እኮ ናቸው። ግን ምን አላቸው? ምስኪን አላቸው። ሐር እያመረቱ ሐር የሚደርቡ እኮ ናቸው። ግን ምን አላቸው? የተራቆት ካላቸው በጣም ቅምጥሎች ያማሩ ሆነዋል። ግን ምን አላቸው? ጎስቋሎች አላቸው። የአይን ክሊኒክ አላቸው ብያችኋለሁ። ያበራ ነው አይናቸው። ግን ምን አላቸው? እውር አይላቸው መሰላችሁ እግዚአብሔር። ለምን? በሞቴ ለምን እንደሆነ ልንገራችሁ። ስለ ሀብታቸው እግዚአብሔርን ከማመስገን ይልቅ ወገኖቼ እግዚአብሔርን በመፈለግ ግድ የለሾች ሆነው አግኝቷቸዋል። ግድ የለሾች ሆነው አያቸው። ምን ማለት እንደሆነ ታውቃላችሁ?
ገንዘብ ስለሞላላቸው እግዚአብሔር ብዙም የማያስፈልጋቸው ሆነዋል። ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን የችግር ቀን ወዳጅ አድርገውት ከርመዋል።